አሁን ይሄ ሽቶ ክሪድ ይባላል። በጣም ለግዠሪየስ ከሚባሉት ፐርፊውሞች አንዱ ነው። ውድ የሚባል ፐርፊውም ነው ይሄ። ስሜሉ በጣም ያምራል። ናቹራል ከሆኑ ኢንግሪዲየንቶች ነው የተሰራው። ብዙ አይነት የክሪድ ፍሌቨሮች አሉ። አንዱ አቨንቱስ ይባላል፣ አንዱ አብሶሉ አቨንቱስ ይባላል፣ አንዱ ቫይኪንግ ይባላል፣ አንዱ አይሪሽ ትዊድ ይባላል። ብዙ አሉ። አሁን ይሄ አብሶሉ አቨንቱስ ነው። እንደዚህ ነፋ አድርገሽ እና ቆንጆ ሽታሽ ታደርጊያለሽ፣ ከቤትሽ ትወጫለሽ። ዴዴ ጫማ በጣም ፏ አድርገው የለ እንዴ? ጫማ በጣም ክሊን፣ ስፖትለስ፣ ኢማክሌት፣ ሃይጂኒክ መሆን አለበት ይላሉ። አንዱ እንዳንተ ጎበዝ ልጅ ምን አለ? እኛ ጫማችሁን ክሊን ስናደርገው እናንተ ካልሲያችሁን ክሊን ማድረግ እንዴት ያቅታችኋል? አንተ በጣም ጎበዝ ልጅ ነህ። ነገ ትልቅ ቦታ የምትደርስ ልጅ ነህ። ዛሬ ሊስትሮ ነገ ቢስትሮ ብለህ መነሳት አለብህ። ከሊስትሮ ወደ ቢስትሮ። ሰላም ጤና ይስጥልኝ የተከበራችሁ የሙዛ ቲቪ ተመልካቾች፣ የዛሬው እንግዳችን ታዋቂው የስነ ልቦና ምሁር ዶክተር ወዳጄነህ መሐረነ ነው። በክብር ተቀበሉት። ሚላት እንኳን ደህና መጣ ዶክተር ወዳጄነህ። ቆይሽኝ። ደህና ነሽ? በጣም አምሮብሻል እንዴ! እባክሽ እንደምን ነሽ? ቴንክ ዩ። ድሮ ረዘም ያለ ፀጉር ያላቸው ሴቶች ማድነቅ ኦልዲስ ፋሽን ሆኗል አይደል? እንዴት? ድሮ ዘፋኞች ረዘም ያለ ፀጉር ያላት ሴት ሲያገኙ ምን ብሎ ይዘፍኑ ነበረ? ፀጉሯ ወርዶ ልቤን አንድዶ ብሎ ይዘፍኑ ነበረ። አሁን ደግሞ እንዳንቺ አይነት ክርክም ያለ ፀጉር ሲገኝ ፀጉሯ ፓንከር ተከርክሞ ልብ ያልዳነም ታክሞ ብሎ መስፈን አለባቸው አይደል? ደግሞ የሚገርምሽ እኔ በቆንጅና ላይ ያለኝ አስተያየት ምንድን ነው? ሴት ልጅ ቆንጆ ሆና ውብ ሆና መፈጠሯ ሳይሆን የሚያምርባትን የምታቅ ነው ቆንጆ የምትባለው ብዬ አስባለሁ። ትንሽ ሚላት አለን። ስላገኘሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። እባክሽ ስለመጣህ አመሰግናለሁ ዶክተር ወዳጄነህ። እኔም በጣም ደስ ብሎኛል ሜሉ። በዛ ላይ ፈገግታሽ በጣም ልብ ይማርካል። ነግረውሽ አይቆም? አመሰግናለሁ። በጣም ቆንጆ ነሽ። ፈረንጆች ምን ይላሉ መሰለሽ? ስማይል ኤንድ ዘ ወርልድ ስማይልስ ዊዝ ዩ ይላሉ። ፈገግ በልና ዓለም ካንተ ጋር ፈገግ ትላለች ይላሉ ፈረንጆች። እና በዛ ላይ ደግሞ ስለ ፈገግታ ስናወራ ሳይኮሎጂስቶች የሴትን ፈገግታ በ5 ይከፍሉታል። ነምበር 1 ጄኒውን ስማይል ይሉታል። እውነተኛ ፈገግታ ነው። አይኖች ይንከባለላሉ፣ ጉንጮች ይነሳሉ፣ ከንፈር ይንቀጠቀጣል ምናምን እና ይሄ ጄኒውን ስማይል ይባላል። ነምበር 2 ፖላይት ስማይል ይሉታል። በጣም ጨዋ ፈገግታ ለማለት ነው። ፖላይት ስማይል ብዙ ጊዜ የተገደበና ወዳጅነታዊ ፈገግታ ነው። ነምበር 3 አፊሌቲቭ ስማይል ይሉታል። አፊሌቲቭ ስማይል ማለት ደግሞ የመሽኮርመም ስማይል እንደማለት ነው። አፊሌቲቭ ስማይል ላይ ፈገግ ስትይ ከራስሽ ዘንበል ብለሽ እንዲህ የአይን ንክኪ ያለበትና ውብና ማራኪ ፈገግታ ነው። እና ይሄ ምን ይሉታል? ያው የፍቅር መስተጋብርም ያለበት ነው። ብዙ አፊሌቲቭ ስማይል ይሉታል። ይሄ 4ኛው ደግሞ ነርቬስ ስማይል ይሉታል። ይሄ ደግሞ አሉታዊ ስሜት ያለበት ምቾት አለመሰማት ምናምን የሚያካትት ነው። 5ኛው ደግሞ ዶሚናንስ ወይም ኮምፒቲቲቭ ስማይል ይሉታል። ዶሚናንስ ወይም ኮምፒቲቲቭ ስማይል ማለት የበላይነት ያለበት በራስ መተማመን ያለበት ቆንጆ ስማይል ነው። ዋው ዶክተር፣ በጣም ደስ የሚል እይታ ነው። እይታ ደስ ይላል። ስለ ኮንፊደንስ ብዙ ጊዜ ታስተምራለህ። ኮንፊደንስ ላንተ ምንድን ነው? እንዴት መሰለሽ ሜሉ፣ አንድን ሰው ኮንፊደንት ነው እንድንለው ሞራሊ
ሜንታሊ፣ ኢሞሽናሊ፣ ሶሻሊ፣ ፋይናንሻሊ፣ ኦኩፔሽናሊ ላቅ ያለ ሲሆን ነው። አንድ ምሳሌ ልስጥሽ። አዶናይ የሚባል ልጅ ታውቂዋለሽ አይደል? አዶናይ ሶሻል ሚዲያውን ያጥለቀለቀው ልጅ ነው። በጣም አውትሻይን እያደረገ ልጅ ነው። እና አዶናይ አሁን እያንዳንዷን ቤት እያንኳኳ ነው፣ እያንዳንዷን ቤት። እና ይሄ ልጅ ምንድን ነው የሚያደርገው? አዶናይ ማለት ራሱን እንደ ሰሎሞን ቤተ መቅደስ ውብ አድርጎ ለመገንባት 7 ዓመት የፈጀበት ልጅ ነው አዶናይ። አሁን አዶናይ የመጨረሻ ተወዳጅ ልጅ ሆኗል። የመጨረሻ አሁን ይሄ ልጅ ኮንፊደንት ይባላል። እንደ አዶናይ አይነት ራሱን የገነባ ራሱን ያነጸ ራሱን ቢልድ ያደረገ ልጅ ኮንፊደንት ይባላል። በተቃራኒው ደግሞ ከሙዙ ካሳ የሚባል ልጅ አለ። አሁን ከሙዙ ካሳ እንደነገረኝ ከሆነ በጣም ጎበዝ አቀናባሪ ነው ብሎኛል። እሱ ያቀናበራቸው ሙዚቃዎች ናይት ክለብን ያደምቃሉ ሲሉ ሰምቻለሁ። አሁን ደግሞ ለፓርላማ እጩ ነኝ ብሎ ገብተዋል ሊወዳደር እና የሙዚቃ አቀናባሪ የነበረ ልጅ እንዴት ፓርላማ ገባ ብለሽ መጠየቅ አለብሽ። አሁን እንደሰማሁት ተረት አለ። ምን ይላሉ? ድመት የምትኮፈሰው ነብር አጎቷ ስለሚመስላት ነው ይላሉ። እና ይሄ ልጅ ሙዚቃ ስላቀናበረ እጩ ሆኜ ምክር ቤት እገባለሁ ካለ ስተዋል። እንደ ከሙዙ አይነት ኮንፊደንስን ኢን ዘ ሮንግ ዌይ ሲጠቀሙበት ደግሞ ሳይኮሎጂስቶች ምን ይላሉ? ሚስ ካሊብሬትድ ኮንፊደንስ ይሉታል። የተሳሳተ በራስ መተማመን እንደማለት ነው። እሺ ዶክተር፣ እስካሁን ኢትዮጵያን ከመሯት ምሳሌ ይሆናል የምትለው መሪ ማን ነው? እንዴት መሰለሽ የሚሉ ኢትዮጵያን የምታክል ታላቅ አገር የመሩ መሪዎችን ሳስባቸው በእኔ እድሜ ካየኋቸው መሪዎችን ስገመግም ጃንሆይ ትወስጃለሽ። ጃንሆይን ስገመግማቸው አቤት ዲፕሎማሲ፣ አቤት ጥበብ፣ አቤት አመራር እያልኩ እገረማለሁ። መንግስቱ ኃይለማርያምን ሳስብ ደግሞ አቤት ቆፍጣናነት፣ አቤት ኢትዮጵያ ትቅደም ባይነት ምን እያልኩ እገረማለሁ። መለስ ዜናውን ሳስብ ደግሞ አቤት የአመራር ብቃት፣ አቤት ቮራሽስ ሊደር መሆን ምን እያልኩ እገረማለሁ። ኃይለ ማርያም ደሳለኝ ጋር ስመጣ ደግሞ አቤት በቃኝ ማለት፣ አቤት አልቻልኩም ማለት ብዬ እደነቃለሁ። ሰው እንዴት ከዙፋን ለመውረድ ፈቃደኛ ይሆናል ብዬ እገረማለሁ። ይሄ የሚገርም የአመራር ብቃት ነው፣ የሊደርሺፕ ኳሊቲ ነው። ወደ አሁኑ ጠቅላይ ሚኒስትራችን ስመጣ ደግሞ ጠቅላይ ሚኒስትር አብይን ሳስብ አቤት ድፍረት፣ አቤት አይዲያና ለመፍራት፣ አቤት ሙቭ ማድረግ፣ አቤት አገርን ማስዋው ብዬ እደነቃለሁ። ችግሩ ግን ምን መሰለሽ የሚሉ እኛ ኢትዮጵያውያን ስንባል እነዚህ ያሉንን ኳሊቲዎች፣ ብቃቶች፣ አንደርስታንዲንግ፣ ህብረት፣ ውበት ከመጠቀም ይልቅ እርስ በርስ መጋጨትን፣ መሰዳደብን፣ መጠላላትን እንመጣለን። አሁን ሜሉ የትግራይ ሰው ነሽ አይደል? ድሮ ሃይ ስኩል እያለን አዲስ አበባ ነው የተማርኩት። ሃይ ስኩል ከትግራይ የሚመጡ ተማሪዎች ነበሩ እና አብረውን የተማሩት ናቸው። 100,000 ለማለት 100,000 ሲሉ እንስቅባቸው ነበር። 100,000 ሲባል አክሰንት ይመስላል አይደል? አዎ አክሰንት ይመስላል። አይደለም አይደለም ይሉ ለካ እነሱ አሁን ያጋጠመው ኢትዮጵያ ውስጥ ያለው የካረንሲ ዲቫሉዌሽን ቀድሞ ገብቷቸዋል። 100,000 ሲሉ ሺው ሞተዋል እያሉ ነበር ቀድሞ። 1,000 አሁን ሞተዋል አይደል? ትርጉም የለውም። በ1,000 ምንም የምትገዢው ነገር የለም። ቁርስ እንኳን ብትበይ ነው አይደል? አሁን ይሄ
የካረንሲ ዲቫሉዌሽን ቀድመው 100,000 ለማለት 100,000 ብለው የካረንሲ ዲቫሉዌሽን ቀድመው ተንበዩታል። የትግራይ ሰዎች ብሩም ሞቷል እያሉን ነበር። አይገርም? ይገርማል። እሺ ዶክተር፣ ስለ ፍቅር ትዳር ብዙ ጊዜ ትመክራለህና እስቲ ለኔስ ምን ትመክረኛለህ? አሁን ሜሉ ለመግባት ስትወስኝ የምታገቢው ወንድ እነዚህ 2 መሰረታዊ ነገሮችን ማሟላት አለበት። የመጀመሪያው ኮንሽስነስ ያለው ወንድ መሆን አለበት። ተጨባጭ ግንዛቤ ያለውና ተሞክሮ ያለው ንቃተ ህሊና ያለው ኮንሽስ የሆነ ወንድ ነው። አንደኛው ኮንሽስነስ ነው። ሁለተኛው ኮንሸንሽስነስ ይባላል። የመጀመሪያው ኮንሽስነስ ብይሻለው አይደል? ሁለተኛው ደግሞ ኮንሸንሽስነስ ይባላል። ህሊና ማለት ነው። የተደራጀ አስተማማኝ ጀንትልሜን መሆን አለበት። የተሞላ ስብዕና ያለው። አሁን እኔ በጣም ወዳት አሁን በህይወት የለችም ፕሪንሰስ ዲያና ነች። አንቺ ደግሞ እንደ ፕሪንሰስ ዲያና መሆን አለብሽ። አቤት አለባበስ፣ አቤት ኤሌጋንስ፣ አቤት ውበት፣ አቤት ሽክ ማለት ትልሽ ፕሪንሰስ ዲያናን ስታይ ሜሉ ለባልሽ ለቦይፍሬንድሽ ደንበኛ የኤሌጋንስ ምሳሌ መሆን አለብሽ። አሁን የአንቺ ቦይፍሬንድ መሆን ያለበት ሰው ፍቅር ስትሰጪው ለሚገባውና ለሚገባው መሆን አለበት። ልብ ብለሽ ስሚኝ እዚህ ጋር ፍቅር ስትሰጪ ለሚገባውና ለሚገባው ወንድ መስጠት አለብሽ። ከዛ ሁለተኛው ደግሞ ወድጄው ነበረ ግን ይሄን ይጎድለዋል ማለት ታቁሚ። የሀበሻ ህዝብ ዓለም ጎደሎ ናት ብሎ ሲያመርር ብዙ ጊዜ ስመዋል። ይቺ ዓለም ጎደሎ መሆኗ አሪፍ ነዋ። ታዲያ እኛ ይቺ ጎደሎ ዓለምን ልሞላ ስንል ነው የምንኖረው። የጎደለችውን ዓለም ለመሙላት ነው የተፈጠር ነው ብለን ማስባለን። አሁን አንቺ ፐርፌክት የሆነ ቦይፍሬንድ ቢኖርሽ ምን ይሰራልሻል? የአንቺ አስተዋጽኦ የሌለበት አንቺ ያላወጣሽበት ምን ይሰራልሻል? የሆነ ጎደሎ ሲኖረው ግን አንቺ ነሽ የምትሞይለት። አንድ ምሳሌ ልስጥሽ። የተሰራ ቤት መግባትና አዲስ የራስሽን ቤት ገንብተሽ መግባት ልዩነት አለው አይደለ? አሁን አንቺ ቤትሽ በራስሽ ዲዛይን ስትሰሪው በረንዳው፣ ግቢው፣ ኪችኑ፣ ሳሎኑ ምኑ የሚያምር ውብ ከሆነ ደስ ብሎሽ አይደል የምትኖሪው? ሰው በመሰለው ዲዛይን የሰራው ቤት ገዝተሽ ስትገቢስ ኪችኑ እንዲህ ቢሆን፣ ሳሎኑ እንዲህ ቢሆን፣ ትንሽ ሰፋ፣ ትንሽ ጠበበ ምናምን እያልሽ አቃቂር ታወጫለሽ አይደል? ሴት ጓደኞች አሉኝ ቦይፍሬንዳቸውን እንደ ጃስት ፍሬንድ ሳም አድርገው ሲያልፉ ኖ ተሳስተሻል ብዬ ነው መልሳት። በደንብ ሳሚው እቅፍ አድርገሽ ብለሽ መልፍ የለብሽ መልት አለብሽ ቦይፍሬንድሽ። ስለዚህ እነዚህን ካሟላሽ ቆንጆ የሆነ የትዳር ህይወት፣ ቆንጆ የፍቅር ህይወት ይኖርሻል። እሺ ዶክተር ወዳጄነህ ለዛሬ በዚህ ይብቃን። ከመሰናበታችን በፊት የምትለው ነገር ካለ? ሳይኮሎጂስቶች 5 አይነት የስንብት ወይም ቻው የመባባል ዘዴዎች አሉ ይላሉ። አንደኛ ምንድነው? ጉድባይ ስትዩ ለአንድ ሰው ጉድባይ ማለት ኒውትራል ኤንድ ፎርማል ነው። ሁለተኛው ባይ ባይ ስትዩ ነው። ይሄ ፍሬንድሊ ኤንድ ኮመን ነው። ሶስተኛው ሲዩ ስትዩ ነው። ሲዩ ካልሽኝ ደግመን እንድንገናኝ እጠብቃለሁ ማለት ነው። አራተኛው ቴኬር ትያለሽ። ስነብትሽ ቴኬር ሜሉ ብዬሽ እሄዳለሁ። ይሄ ማለት ወርም ኤንድ ስላይትሊ ኬሪንግ ማለት ነው። አምስተኛው የቻው ወይም የስንብት አይነት ፈርዌል ይሉታል።
ለረጅም ጊዜ እየተሰናበትኩሽ ነው ለማለት ነው። አሁን ሜሉ ከነዚህ ስንብት ዘዴዎች የትኛው ነው እኔን የምትይኝ? ሲዩ ዶክተር። አሁን ደግመን እንድንገናኝ እጠብቃለሁ እያልሽ ነው አይደል? በትክክል። በጣም አመሰግናለሁ ሜላት። እኔም በጣም ነው የማመሰግነው ዶክተር። አየሽ ደግመን እንድንገናኝ ትፈልጊያለሽ ማለት ነው። ዶክተር ወዳጄነህ ስለመጣ በጣም ነው የማመሰግነው። ቆንጆ ቆይታ ነበረ። በጣም ደስ ብሎኛል። እኔም ካሰብሽው በላይ ደስ ብሎኛል። እያንዳንዷን ሰከንድ ትርጉም ያላት ሰከንድ እናሳለፍኩ ነው የተሰማኝ። ቴንኪው በጣም ሜላት። ደህና ሁኚ ሜላት። አመሰግናለሁ በጣም። ሙዛ ቲቪ